ኦፕሬሽን ሰለሞን እስራኤል በኢትዮጵያ ምድር ላይ ያካሄደችው የ36 ሰዓታት ታሪካዊ የነፍስ አድን ዘመቻ። When the Israelis decided that the Ethiopians were indeed Jews, one of the 12 lost tribes of Israel, they realized that they're going to have to smuggle 20,000 people out of East Africa, a region almost universally hostile to Israel. ኦፕሬሽን ሰለሞን በዘመናዊ የሰው ልጅ ታሪክ ውስጥ ከተመዘገቡት እጅግ አስደናቂ ፈጣንና ስልታዊ ወታደራዊ ያልሆኑ የነፍስ አድን ስራዎች አንዱ ነው። እንደ አውሮፓውያን አቆጣጠር በ1991 ወይም በኢትዮጵያ የዘመን አቆጣጠር ግንቦት 1983 ዓ.ም በኢትዮጵያ ምድር የነበረው የፖለቲካ ቀውስ እጅግ እየተባባሰ የመጣበት ወቅት ነበር። የኮሎኔል መንግስቱ ኃይለማርያም የደርግ መንግስት ሊወድቅ ጥቂት ቀናት ብቻ ቀርተውታል። የኢህአዴግ ታጋዮችም አዲስ አበባን ለመቆጣጠር ደጃፏ ላይ ደርሰዋል። በዚህ ታሪካዊ ትርምስ መሃል ከአማራና ከትግራይ ክልሎች ተፈናቅለው በአዲስ አበባ ተጠልለው የነበሩ ከ14000 በላይ የኢትዮጵያ አይሁዳውያን ወይም ቤተ እስራኤላውያን እጣ ፈንታ ከፍተኛ ስጋት ውስጥ ወድቆ ነበር። ዛሬ የምናወራው ስለ አየር ላይ ወታደራዊ ስልት ብቻ አይደለም። ስለ ህልውና፣ ስለ ዲፕሎማሲያዊ ድርድርና በ36 ሰዓታት ውስጥ ስለተቀየረ የሺና ሺህ ሰዎች ህይወት ታሪክ ጭምር ነው። ይህ ኦፕሬሽን እንዲሳካ ታዲያ ከኦፕሬሽኑ ጀርባ የኢትዮጵያ የእስራኤልና የአሜሪካ ባለስልጣናት ሚስጥራዊ ግንኙነቶች ወሳኝ ነበሩ። እስራኤል ከዚህ ቀደም በፈረንጆቹ 1984 ኦፕሬሽን ሙሴና በፈረንጆቹ 1985 ደግሞ ኦፕሬሽን ኢያሱ በሚባሉ ዘመቻዎች በሱዳን በኩል ቤተ እስራኤላውያንን ለመውሰድ ሞክራ ነበር። ነገር ግን ያ የጉዞ መስመር በረሃብ በበሽታና በሽፍቶች ጥቃት የብዙዎችን ህይወት ቀጥፎ አልፏል። ሆኖም የደርግ የስልጣን ዘመን ሊያበቃ እንደረደረ ባለበት በዚያ ወቅት በኢትዮጵያ በሚኖሩ ቤተ እስራኤላውያን ላይ ዳግም አዲስ ስጋት መፈጠሩ የእስራኤላውያንን ፈጣን ውሳኔን መጠየቁ አልቀረም። በወቅቱ የደርግ መንግስት መውደቅ አዲስ አበባን የጦር ሜዳ ሊያደርጋት እንደሚችል የሰጉት የእስራኤል ጠቅላይ ሚኒስትር ይስሐቅ ሻሚር አስቸኳይ ትዕዛዝ አስተላለፉ። ትዕዛዙም እነዚህን ስጋት ያንዣበበባቸውን ቤተ እስራኤላውያንን ለመታደግ ያለመ ነበር። ይህ የጠቅላይ ሚኒስትሩ ትዕዛዝ ይሳካ ዘንድ በኢትዮጵያ መንግስትና በእስራኤል መካከል እንዳገናኝ በመሆን ትልቅ ሚና የወሰዱት የአሜሪካ መንግስት በተለይም ፕሬዚዳንት ጆርጅ ደብልዩ ቡሽ እና ዲፕሎማቱ ሩዲ ቦሽዊትዝ ናቸው። הכל נעשה פה ברגע האחרון. למה? מפני שעד שאישרו את הפעולה זה היה כבר סגירת המשרדים. ዲፕሎማቱ ማን ናቸው? የ35 ሚሊዮን ዶላሩ ሚስጥራዊ ስምምነት ስም መንግስቱ ኃይለማርያም ሀገር ጥለው ከመውጣታቸው በፊትና ከወጡም በኋላ በነበሩት ጥቂት ቀናት የደርግ ጊዜያዊ መንግስት ባለስልጣናት አይሁዳውያኑ ወይም ቤተ እስራኤላውያኑ ሀገር ለቆ እንዲወጡ ፍቃድ ለመስጠት ፍላጎት አልነበራቸውም። ምክንያቱ ደግሞ የጦር መሳሪያና የገንዘብ ድጋፍ ይፈልጉ ነበርና ነው። በስተመጨረሻ ግን በአሜሪካው ዲፕሎማት ሩዲ ቦሽዊትዝ አጋዥነት በተደረገ ሚስጥራዊ ድርድር የእስራኤል መንግስት 35 ሚሊዮን የአሜሪካን ዶላር በኒውዮርክ በሚገኝ የባንክ ሂሳብ በወቅቱ ለነበሩት የኢትዮጵያ ከፍተኛ ባለስልጣናት ገቢ ለማድረግ ተስማማ። ይህ ገንዘብ እንደ ማለፊያ ቪዛ ተቆጥሮም የቦሌ አውሮፕላን ማረፊያ በሩ በነጻነት ተከፈተ። ሚስጥራዊ ዘመቻም ወደ መጀመሩ ተቃረበ። በፈረንጆቹ ግንቦት 24 ቀን 1991 ዘመቻው በይፋ ተጀመረ። የእስራኤል መከላከያ ሰራዊት ኮማንዶዎች፣ የሕክምና ባለሙያዎችና የስለላ ድርጅቱ ሞሳድ አባላት ቦሌ አውሮፕላን ማረፊያ ላይ ሰፈሩ። 35 የሚሆኑ የእስራኤል ብሔራዊ የአየር መንገድና የወታደራዊ ተቋማት ንብረት የሆኑ ሲ-130 አውሮፕላኖች ያለማቋረጥ ወደ አዲስ አበባ መመላለስ ጀመሩ። ዘመቻው ድብቅ፣ ፈጣንና ብዙ ሰዎችን ማጓጓዝ የሚጠይቅ ነውና ቅድመ ዝግጅቱ ተጣጥፏል። የሎጂስቲክስ ባለሙያዎች በተቻለ መጠን በርካታ ሰዎችን ለመጫን ሲሉ ከአውሮፕላኖቹ ላይ ወንበሮችን በሙሉ ነቀሉ። እናም አንድ የቦይንግ 747 አውሮፕላን ብቻውን 1086 የሚሆኑ ሰዎችን ጭኖ ከቦሌ አውሮፕላን ማረፊያ መፈትለክ ጀመረ። ተከታታይ መሰል በረራዎችም እንዲሁ ተካሄዱ።
ይህ ቤተ እስራኤላውያንን የመታደግ ዘመቻ በዓለም ታሪክ በአንድ አውሮፕላን ውስጥ እጅግ በጣም ብዙ ሰው ተጭኖ የተጓጓዘበት ሆኖ በጊነስ ቡክ ኦፍ ሪከርድስ ላይ እስከ ዛሬ የጸና ክብረ ወሰን ሆኖ ተመዝግቧል። የሚገርመው አውሮፕላኑ ከአዲስ አበባ ሲነሳ 1086 ሰዎችን ጭኖ የነበረ ቢሆንም እስራኤል ቴል አቪቭ ቤንጎሪዮን አውሮፕላን ማረፊያ ሲደርስ ግን ቁጥሩ 1088 ሆኗል። ምክንያቱ ደግሞ በበረራው ወቅት 2 ነፍሰ ጡር እናቶች በአየር ላይ ያሉ በሰላም ተገላግለው ስለነበር ነው። እናም ቤተ እስራኤላውያኑ የእስራኤል ምድር መርገጣቸው እውን ሲሆን ምስጢራዊ ኦፕሬሽን ሰለሞን በ36 ሰዓታት ውስጥ በድል መጠናቀቁ ለዓለም ተበሰረ። ልጆቻቸውን በእጃቸው እያዛቸው ቆሞ ወደ ቀኝ alla Grazie side. ሰላሳ 36 ሰዓታትን በፈጀው የሰለሞን ኦፕሬሽን እስራኤል በኢትዮጵያ ይኖሩ የነበሩ ከ14000 በላይ አይሁዳውያንን ወይም ቤተ እስራኤላውያንን ወደ አገራቸው እስራኤል መውሰድ ቻለች። አብዛኛዎቹ ቤተ እስራኤላውያንም በኢትዮጵያ ከእምነታቸው ጋር ተያይዞ መገለል ይገጥማቸው የነበረ ስለሆነ የተስፋይቱ ምድር ወደሚሏት እስራኤል መግባታቸው ትልቅ ደስታን ሲፈጥርባቸው ታዩ። በእርግጥ ለብዙ ሺህ ዓመታት ኢየሩሳሌም እያሉ በጉጉት ሲጠብቋት የነበረችውን ምድር በአንድ ጀንበር ማየት ለቤተ እስራኤላውያኑ ትልቅ የስሜት መናወጥ ነበር። አብዛኞቹ ከኢትዮጵያ የተወሰዱት ቤተ እስራኤላውያን የገጠሩ ማህበረሰብ አባላት በመሆናቸው ኦፕሬሽን ሰለሞን ለነሱ እንግዳ ነገር ይዞ ነበር የመጣው። አውሮፕላን አይቶም ሆነ ተሳፍሮ የማያውቁት እነዚህ ቤተ እስራኤላውያን ከከረሙበት የህይወት መንገድ ወደ ሌላኛው አዲስ ምዕራፍ የተሻገሩበት ቅጽበት በሚባል ጊዜ ውስጥ ነበር። እናም እስራኤል ከገቡ በኋላ ሌላ የባህልና የማህበራዊ ውህደት ፈተና ጠበቃቸው። ከዘመናዊ የምዕራባውያን የአኗኗር ዘይቤ ጋር መላመድ፣ ዕብራይስጥ ቋንቋን ያለመናገር ችግርና አንዳንድ የሚገጥሟቸው የዘረኝነትና የማግለል አዝማሚያዎች የኦፕሬሽኑ ቀጣይና አስቸጋሪ ምዕራፎች ነበሩ። የሆነ ሆኖ በዚህ በኦፕሬሽን ሰለሞን ዘመቻ በአጠቃላይ በ36 ሰዓታት ውስጥ 14325 ቤተ እስራኤላውያን በሰላም ከኢትዮጵያ ወጥተዋል። ይህ ኦፕሬሽን ባይኖር ኖሮ ከቀናት በኋላ አዲስ አበባ ላይ በተካሄደው የመንግስት ለውጥና ውጥረት ውስጥ የእነዚህ ሰዎች ህይወት ምን ሊሆን እንደሚችል መገመት አዳጋች ነበር የሚሉ አሉ። ዛሬ በእስራኤል ውስጥ ከ160,000 በላይ ትውልደ ኢትዮጵያን አይሁዶች ይኖራሉ። ኬኔሴት በሚሰኘው የሀገሪቱ ፓርላማ በውትድርና በሕክምናና በኪነ ጥበብ ዘርፍ ከፍተኛ ሚና እየተጫወቱ ይገኛሉ። ኦፕሬሽን ሰለሞን የፖለቲካ ፍላጎት፣ የገንዘብ ኃይልና የሰው ልጅ የነፍስ አድን ቁርጠኝነት ሲጣመሩ ምን አይነት ተአምር መስራት እንደሚቻል ያሳየ ክስተት ሆኖ ይጠቀሳል። ይህ ታሪክ ሁልጊዜም ሲታወስ የሚኖር የሰው ልጅ የህልውና ጉዞ ማረጋገጫም ተደርጎ ይጠቀሳል። Baruch Hashem, kol hakavod.